ፊት ለፊት ልንጋፈጣቸው ይገባል። ሷሃቦች በመካ ጽንፈኞች ሲሰደዱ በአክሱም ዘንድ ማንም የማይበደልበት ፍትሐዊ ንጉሥ አለ ተብሎ የተላኩበት ወደዚሁ ምድር ነበር። የትናንቱ ንጉሥ ነጃሽ የሰጠውን የፍትህ ከለላ የዛሬው የአክሱም የጸጥታ ኃላፊ በጫማው ረግጦ እያረከሰው ነው። በአክሱም ከተማ በሙስሊሙ ማህበረሰብ ላይ የሚፈጸመው ግፍ የሂጃብ ክልከላና የመቃብር ቦታ ጦት አልፎ ዛሬ በመንገድ ላይ የተዘረጋ ሸራ እስከ መለቅ አምላካዊ ቃላት የሰፈሩበትን ቅዱስ ቁርአንን በጫማ ተረማምዶ እስከ መቅደድ እንዲሁም በሰላማዊ ሙስሊሞች ላይ ደም እስከ ማፍሰስ ደርሷል። ይህ ድርጊት የጥቂት ስሜታዊ ወጣቶች ስህተት ሳይሆን ይህ በመንግስት የጸጥታ መዋቅር የተመራና በአክሱም ከተማ ላይ ያጠላ የጨለማ ዘመን የጽንፈኝነት ማሳያ ነው። ይህን ስር የሰደደ ግፍ ለአንዴና ለመጨረሻ ጊዜ ለማስቆም የሚከተሉትን መራራ እውነቶች ፊት ለፊት ልንጋፈጣቸው ይገባል። አክሱማውያን ሙስሊሞች መጤ አይደሉም፣ የቦታው ባለቤቶች ናቸው። በአክሱም ከተማ የሚኖሩ ሙስሊሞች ከሌላ ፕላኔት ወይም ከሌላ ሀገር የመጡ መጤዎች አይደሉም። ዘር ማንዝራቸው ትግራውያን የሆኑ በአካባቢው የተወለዱ ያደጉ ግብር የሚከፍሉና መሬት ያላቸው የሀገሪቱ ዜጎች ናቸው። በገዛ ሀገራቸው በገዛያት ቅድመ አያቶቻቸው መሬት ላይ እንደ ሁለተኛ ዜጋ እንዲቆጠሩ መደረጉና ከክርስትና እምነቶች ሌላ ማንም በዚች ምድር ላይ ማየት አንፈልግም የሚለው ጠባብ አስተሳሰብ ሕገ መንግሥታዊ መብትን በግላጭ የሚንድ አምባገነንነት ነው። አክሱም ቅድስት ከተማ ስለሆነች መስጂድ አይሰራም፣ ሙስሊም አደባባይ አይሰግድም ይባላል። ግን እውነታውን እንየው። ከተማዋ ውስጥ ቁጥር ስፍር የሌላቸው መጠጥ ቤቶች አሉ። ሴተኛ ዳሪዎች በየማዕዘኑ አሉ። የጭፈራ ቤቶች ሌሊቱን ሙሉ ይንጫጫሉ። ውንብድናና ሌብነት ሞልቷል። አስገራሚው ሞራል ዝቅጠት እዚህ ላይ ነው። ኃጢአት፣ ዝሙትና ስካር የከተማዋን ቅድስትና አያረክሱም። እንደነሱ አባባል አንድ ሙስሊም ፈጣሪውን አላህን በሰላም ሲያመልክ ከተማዋ ትረክሳለች። ሙስሊሞችን ማሳደድና ቁርአንን መቅደድ ቅዱስ ለመምሰል መሞከር የድንቁርና የመጨረሻው ጥግ ነው። አክሱማውያን ሆይ ከተማችሁን በእውነት ማጽዳት ከፈለጋችሁ ጀምሩት ከዝሙትና ከመጠጥ ቤቶች እንጂ ሰላም ከሆነው አምልኮ በፍጹም አይደለም። ታሪክ ይመሰክራል። የጥንት ትግራውያን ወይም አክሱማውያን በስልጣኔያቸው፣ በእንግዳ ተቀባይነታቸው፣ በፍትህነታቸው ወደር አልነበራቸውም። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሷሃቦች በመካ ጽንፈኞች ሲሰደዱ በአክሱም ዘንድ ማንም የማይበደልበት ፍትሐዊ ንጉሥ አለ ተብሎ የተላኩበት ወደዚሁ ምድር ነበር። የመጀመሪያዎቹ ሙስሊሞች በክብር የተቀበለ የሰለጠነ ሕዝብ የነበራት ምድር ዛሬ ምን አይነት የጥላቻ ትውልድ ቢተካካባት ነው በገዛ ዜጎቿ የምትጨከነው? የትናንቱ ንጉሥ ነጃሽ የሰጠውን የፍትህ ከለላ የዛሬው የአክሱም የጸጥታ ኃላፊ በጫማው ረግጦ እያረከሰው ነው። ታሳፍራላችሁ። ይህ ድርጊት በግለሰብ ደረጃ ብቻ የተፈጸመ ቢሆን ኖሮ የጥቂቶች ስህተት ብለን እናልፈው ነበር። ነገር ግን የከተማዋ የጸጥታ ኃላፊ ጭምር የጥቃቱ ቀስቃሽ መሪና ተባባሪ መሆኑ እንዲሁም የተበደሉትን ሙስሊሞች መልሶ ማሰሩ፣ ቅዱስ ቁርአንን መቅደድና በመስገጃ ቦታ ላይ ደም ማፍሰስ ሃይማኖት የግል ሀገር የጋራ መሆኗን የካደ የመንግስት መዋቅር ወንጀል ነው። የትናንቱ ንጉሥ ነጃሽ የሰጠውን የፍትህ ከለላ የዛሬው የአክሱም የጸጥታ ኃላፊ በጫማው ረግጦ እያረከሰው ነው። ታሳፍራላችሁ። ይህ ድርጊት በግለሰብ ደረጃ ብቻ የተፈጸመ ቢሆን ኖሮ የጥቂቶች ስህተት ብለን እናልፈው ነበር። ነገር ግን የከተማዋ የጸጥታ ኃላፊ ጭምር የጥቃቱ ቀስቃሽ መሪና ተባባሪ መሆኑ እንዲሁም የተበደሉትን ሙስሊሞች መልሶ ማሰሩ፣ ቅዱስ ቁርአንን መቅደድና በመስገጃ ቦታ ላይ ደም ማፍሰስ ሃይማኖት የግል ሀገር የጋራ መሆኗን የካደ የመንግስት መዋቅር ወንጀል ነው። ሙስሊም በመሳደድ ቁርአን በመቅደድ መስገጃ በመንጠቅ እስላምን ከምድሪቱ ማጥፋት ፈጽሞ አይቻልም። ፍትህ ለአክሱም ሙስሊሞች።